ኦኬ ብሬኪንግ ኒውስ ኢራን ፋይናል እስራኤል ላይ የአጸፋዊ ምላሽ መመለሷን ጀምራለች። ከደቂቃዎች በፊት እንግዲህ የኢራን ሱፕሪም ሊደር የሆኑት አያቶላ ኾሜኒ ለፐብሊኩ በተናገሩት ንግግር ላይ የኢራን አጸፋዊ ምላሽ ጀምሯል ብለው አሳውቀዋል። በዚህም እንግዲህ ሚሳኤሎች ባሊስቲክ ሚሳኤሎች ወደ እስራኤል ተተኩሰዋል። የእስራኤል ሚሊታሪም እንግዲህ ሚሳኤል ከኢራን እንደተተኮሰበት እየተናገረ ነው። የእስራኤል ዲፌንስ ሚኒስትሪ አካባቢ ከባድ ፍንዳታ መሰማቱና ጭስ እየታየ ያለበት ሁኔታ ነው ያለው። ሰው የእስራኤል ዲፌንስ ሚኒስትሪ ሳይመታ አይቀርም ኦር አካባቢው ላይ ብቻ ፍንዳታና ጭስ አለ። ሶ ታርጌት ከተደረጉት ነገሮች ውስጥ አንዱ እንግዲህ የእስራኤል ዲፌንስ ሚኒስትሪ መሆኑ ታውቋል። ከዛ ውጭ እንግዲህ አሁንም ጥቃቱ ኦንጎይንግ ስለሆነ ምንድነው ያለው ነገር የጥቃቱ ሁኔታ ምንድነው አውትካምስ ምንድነው የሚለው ገና የሚታይ ነው የሚሆነው። ግን ፋይናሊ ኢራን ከሬቶሪክ ወጣ ከፉከራ ወጣ እንግዲህ በተጨባጭ ሚሳኤሎች ተኩሳለች። ሰው አይ ገስ ዊ ዊል ሲ ፋይናሊ ምን ሀፕን እንደሚያደርግ ኢራን ለተፈጸመባት ጥቃት አስጨናቂ የተባለውን የበቀል እርምጃ መውሰድ ጀምራለች። በዚህ መሰረት በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችን ወደ እስራኤል አስወንጭፋለች። ይህንኑ ተከትሎ ታዲያ ኢራን አስጨናቂ ያለችውን የበቀል እርምጃ ከጀመረች በኋላም በጥቂት ደቂቃዎች ውስጥ የቴል አቪቭ ከተማ ከፍተኛ የሆነ የሳይረን ድምጽ መሰማት ጀምሯል። የእስራኤል ጦር በበኩሉ ኢራን በእስራኤል ላይ ሚሳኤል መተኮሷን ቀጥላለች ያለ ሲሆን በመግለጫውም ሌላ በደርዘን የሚቆጠሩ ሚሳኤሎች ወደ እስራኤል ተኩሳለች ብሏል። የምትሰሙት ፍንዳታ ድምጽ ከተጠለፈው ከመከነም ሚሳኤል የሚወጣ ነው ሲል የአየር መከላከያ ስርዓቱ በየጊዜው ጥቃት አድራሽ መሳሪያዎችን እያለመ ያመክናል ሲል ነው የገለጸው። በዚህ ሰዓት እየወጡ ያሉ መረጃዎች ግን በእስራኤል በኩል ከባባድ ፍንዳታዎች እየተሰሙ እንዳሉ አመልክተዋል። እስራኤል ለከባድና ለሚያሳምም ጥቃት ተዘጋጅታ ተጠብቀን ሲሉ የኢራኑ ጠቅላይ መሪ አያቶላ አሊ ኬማኒ ተናግረዋል። ይህንን የተናገሩት 6 የኒውክሌር ሳይንቲስቶች መገደላቸውን ተከትሎ እነዚህ የኒውክሌር ሳይንቲስቶች ቢገደሉም ተተኪዎቻቸው በፍጥነት ወደ ስራ መግባት አለባቸው ብለዋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም ባወጣው መረጃ ደግሞ በኒውክሌር ሳይቶቹ ላይ የደረሰው ጉዳት ያን ያህል የከፋ አይደለም ብሏል። የጨረር ጉዳትም እንደማያስከትል ነው የተገለጸው። ኢራን በነገራችን ላይ የኒውክሌር ኃይሏ ምን ላይ ነው? ብዙዎች በውስጥ ሲጠይቁ ነበርም። እዚህ ላይ አጭር ነገር ልንገራችሁ። 60% የሚሆን ያህል ዩራኒየም አበልጽጋለች። ይሄም ማለት ምንድነው? የኒውክሌር የጦር መሳሪያን ለመገንባት የሚያስችለው እንደ አቶሚክ ኢነርጂ መረጃ ከሆነ ኤጀንሲው በሚያወጣው መረጃ መሰረት የበለጸገው ዩራኒየም 90% ላይ ደርሷል። ለዛ ምን ያህል ቀናት ቀራት ካላችሁ በሳምንታት ውስጥ ይሄንን መጨረስ ይቻላል። ይሄንን የኢራን ወይም የመካከለኛው ምስራቅ ድምጾች አይደለም ያሉት፣ የመንግስታቱ ድርጅት የአቶሚክ ኢነርጂ ኤጀንሲ ነው። በዚህ መሰረት በሳምንታት ውስጥ የዩራኒየም ማበልጸግ ስራዋን ሙሉ ለሙሉ ልታጠናቀቅ ትችላለች። ቀሪው ስራ ታዲያ ምንድነው ከተባለ እነዚህን የተብላላውን የዩራኒየም የጦር መሳሪያ መሸከም የሚችሉ መሳሪያዎችን መገንባት ነው። ከወራት እስከ ዓመታት ደግሞ ሊፈጅ ይችላል ያ ሂደት። ለማንኛውም ግን ምንድን ያለችው ኢራን አሁን ላይ የዓለም ህዝብ በሙሉ ገብቶታል ኢራን ለምን የአቶሚክ ኃይል እንደሚያስፈልጋት፣ ለምን ደግሞ የኒውክሌር ማብላላት ስራዋን መስራት እንዳለባት ግልጽ ሆኗል ሲሉ ተናግረዋል።